አሁን የደነገጡት ምንድን ነው መሰላችሁ? የጴንጤ ፓወሩ እየበዛ ሄደ። ለመስቀሉ አሁን አይሳለምም፣ ወረውረዋል ኦርቶዶክሶች። ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ሮብ ዓርብ በማይጾም አጥንት የሚግጥ እንደዚህ የሚባል መዝሙሮች አሉ። ማርያም አታማልድም፣ እኔም ባሪያ ነኝ፣ እሷም ባሪያ እኩል ነን፣ እኩል ባሪያ ነን። ገብርኤል አማላጌ መጥቶ በዚህ በዛ ሄደ። ቬሮኒካ ማርያምን አስነቀሰ። ውይ ማርያምን ትወዳለች ቬሮኒካ፣ ውይ ቬሮኒካ እየትለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ውይ ትባላለች። መስቀል ላይ ተሰቅሎ ለእኔ ኃጢአት ሲል ተዋርዶ ያዳነኝ ኢየሱስን በሌላ ሲተካብኝ ያመኛል። በማንም ወራዳ ሌባ ቦታውን ሲወስድብኝ ያመኛል። ቀኑ ሲሰጥ ያመኛል። በኢየሱስ ትድናለህ፣ በሌላው ትቀሰፋለህ እያልኩ ነው። የሌሎችን ከፍ እያደረጉ ስም የሚጠሩ እማምላክን ወላዲትን ድንግሏን እኔስ እመቤቴን ስል ነበር። እመቤቴ እያል ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ የለም። እናንተ ቤት ዘፋኝ ነው ስላሴ ቤተክርስቲያን የሚቀበረው። ቴዲ አፍሮ ቢሞት ስላሴ ነው የሚቀበረው። አባቴ ማርያም አልካድኳትም፣ አታማልድም። እንደኔ የእግዚአብሔር ባሪያ ናት ማርያም። አውታዩ አገን ማርያም የእግዚአብሔር ባሪያ፣ እኔም ባሪያ ነኝ፣ እሷም ባሪያ፣ እኩል ነን፣ እኩል ባሪያ ነን። በምድር ላይ ያለ በሙሉ የእግዚአብሔር ባሪያ ሁሉ፣ ዮሐንስን አምጣው፣ ጳውሎስን አምጣው፣ ማንንም አምጣው፣ በምድር ላይ ባለ በሙሉ ባሪያ ነን። ዳዊትን አምጣው፣ ሁሉም ባሪያ፣ እኩል ባሪያ ነን። ምድር ላይ ያለ እግዚአብሔር መርጦ ወደ ምን ይወስደናል? ከዛ በኋላ ወደ ቤቱ። በመናደድ በመበሳጨት በማበድ በመዋሸት በኢየሱስ ክርስቶስ ላይ የሚዋሹ እነሱ እንጂ እኛ አይደለም። ይዋሹበታል። የእሱ ስም ሲጠራ ሌላ ስም ይሰጧል። ኢየሱስ ጌታ ነው። ጴንጤውን እንዴት ይባላል? አልቀምም፣ አልጠጣም። ጴንጤ ነህ እንዴ? የመጀመሪያ አልጠጣም ብል ጴንጤ ነህ እንዴ ነው ተባለ። እስቲ አልጠጣም ብሎ ጴንጤ ነው ያልተባለ አንድ ጴንጤ አምጣ፣ አንድ ኦርቶዶክስ አምጣ፣ አንድ ኦርቶዶክስ አምጣ። አልጠጣም እኔ ያለ ኦርቶዶክስ ጴንጤ ነህ እንዴ ነው የመጀመሪያ የሚባለው። ስለዚህ ለጴንጤው በጣም ጥሩ ነገር ነው። አልቅምም ካለ ጴንጤ ነህ እንዴ የሚባልበት ስለሆነ ለጴንጤ ክብር እየሰጣችሁ፣ ጴንጤ መዳኛ መንገድ ነው እያልኩ እኮ የማይጠጣ እንዴ ከጠጣስ እንዴ ጴንጤ ይጠጣል እንዴ ነው የምትለው? ከቃመስ እንዴ ጴንጤ ይቀማል እንዴ ነው የምትለው? ስለዚህ እግዚአብሔር አምላክ ሲያስተካክለው ወደ ጌታ ከመጣ በኋላ ዘፈን ስታዳምጥ፣ ስትሰክር፣ ስትቅም ከተገኘ ይሄ ጴንጤ አይደለ እንዴ አንተ ምን ታደርጋለህ ይባላል። ስለዚህ እግዚአብሔር አምላክ በደንብ አድርጎ በምድርም ላይ አስተካክሎ የሰራው ጴንጤ መስተካከል ያለበት። ኦርቶዶክስ ሆነ ብትጠጣ ማንም እንዲጠይቅ የለም። ዘይ ኖበዲ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክረ በነጋታው መጣ ማርያም ሲወድሽ ብትል ላይክ ማርያም እሷ እኮ ብትወደድ ከዛ ሰክረ በነጋታው ገብርኤል አማላጌ መጥቶ በዚህ በዛ ሄደ ስትለው የገብርኤል ወዳጅ ላይክ አድርገው። ቬሮኒካ ማርያምን አስነቀሰ። ማርያምን ትወዳለች ቬሮኒካ፣ ቬሮኒካ እየትለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ትባላለች። ባህል ነው አባቴ፣ ባህል ነው ያራድጄ ልጅ እንጂ እምነት የለም። ባህል ግን አለ። በምናምን ዳር ትባላለህ። እዚህ ጋር ማርያም ተነቅሶ ምን ተደርጎ ምንም ማድረግ አይችልም። ስለተነቀስከው አማኝ አይደለም። ታቱ ስላረቅ አማኝ አይደለም። እምነት በተግባር እምነት ወንጌልን በመስበክ በሰው ፊት የሚመሰክርልኝን እኔ በአብ ዘንድ እመሰክርላትን ይላል ጌታ ኢየሱስ ክርስቶስ። እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው። እኛ ባሪያ ድኩማን ዱቄታም ነን የምለው all of us እማንረባ እማንመች ለጌታ እማንመች ወራዶች፣ ሌቦች፣ አጣላዮች፣ ገዳዮች፣ ጨፍጫፊዎች የነበርን በቸርነቱ መስቀል ላይ ተሰቅሎ ለእኔ ኃጢአት ሲል ተዋርዶ ያዳነኝ ኢየሱስን በሌላ ሲተካብኝ ያመኛል። በሌላ ሲተካ በማንም ወራዳ ሌባ ቦታውን ሲወስድብኝ ያመኛል። ቀኑ ሲሰጥ ያመኛል። አዎ በኢየሱስ ትድናለህ፣ በሌላው ትቀሰፋለህ እያልኩ ነው። የኢየሱስን ማዳን አቅልለው የሌሎችን ከፍ እያደረጉ ስም የሚጠሩ እማምላክን ወላዲትን ድንግሏን እኔስ እመቤቴን ስል ነበር። አይደለም፣ ምንም ጥቅም የለም። ምንም ትርጉም የሌለው ነገር እመቤቴ እያል ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ የለም። ኢየሱስ ስለው አዳኝ ስም ስለሆነ፣ ፈዋይ ስም ስለሆነ እሱ ያድነኝ። አቅም ያለ ፈራጅ ስም ስለሆነ የጠራሁት እሱ ይችላል። ሌላው በመሳደብ በማንጓጠጥ ስም በማጥፋት ያልሆነ ነገር ጋር ለማላተም እኔን ያልተፈለገ የለም። ለማላተም ሁልጊዜ ይፈለጋል። እኔ በማስረጃ ስለማውራ አቅም የላቸው። አቅም አይፈጠርም። ለምን? በማስተዋል በመረጃ በማስረጃ ነው። የሚያደርጋችሁ የምትናደዱት ጠይቁ፣ አያስተምሯችሁም። እናንተ ቤት ዘፋኝ ነው ስላሴ ቤተክርስቲያን የሚቀበረው፣ ቀዳሽ አይደለም አባቴ።
ቀዳሽ አይደል? ቴዲ አፍሮ አይሙት ይኑር፣ ንስሐ ሳይገባ ቴዲ አፍሮ አይሙት። ቴዲ አፍሮ ቢሞት ስላሴ ነው የሚቀበረው። አባቴ ዘማሪ አይደለም፣ ዘማሪ አይደለም። ቴዲ አፍሮ ሌሎችም አርቲስቶች ድንቃድንቅ አርቲስቶች ቢሞቱ አያደርግባቸው፣ ንስሐ ሳይገቡ አይሞቱ። ነነዋይ ደበበ ሌሎችም ቢሞቱ ስላሴ ቤተክርስቲያን ይቀበራል። ዘፋኝን ኦርቶዶክስ ስለምትወድ ነው የጠፋቸው። ለዘፋኝ ያላት ክብር ለዘማሪዎቹ የላት። ለዛ ነው የጠፋቸው። አንድ ዘፋኝ ቤተክርስቲያናቸው ሲሄድላቸው ግር ብለው መልአክ እንደሄደ ነው የሚያደርጉት። በጣም ነው የሚያሳፍረው። ትምህርት የለም ምለው ለዛ ነው። አንድ የመሳደብ መብት አላቸው እዚህ ጋር ኖ ፕሮብለም። መሳደባቸው ለእኔ ጥቅማል። ስለ ስሜ የተጠላችሁ ትሆናላችሁ ብሎኛል ጌታ፣ ነግሮኝ ነው የገባሁት። አምኜ ልቀጠቀጥ ነው የገባሁት። ትቀልዳለን? ካልተሰደብኩማ ምኑን ሰበኩት? ምኑን ካልተሰደብኩ? ስለዚህ መሰደብ አለብን፣ መረገም አለብን፣ ብዙ ነገር መባል አለብን። አሁን የደነገጡት ምንድን ነው መሰላችሁ? የደነገጡት አሁን የጴንጤ ፓወሩ እየበዛ ሄደ። ፓወሩ ስላችሁ ምንድን ነው? የጌታ መገለጥ እየበዛ ሄደ። የእነሱ ጉድ እየተነበበ ነው። ለምን እንትና ወንድማችን እያላችሁ ያዙ ይልቀቁኝ ትላላችሁ? እፎይ ወንድማችን የኦርቶዶክስ ምናችን ትላላችሁ። የእናንተ ሲነበብ ደግሞ ማኩረፍ አይገባም። እፎይ የእስልምናን ካነበበ እኛም ደግሞ የኦርቶዶክስን ካነበብን ለምን ትናደዳላችሁ? ለምን ትናደዳል? እንግዲህ መነጋገር ነው። በመጥፎ ነው የምትናገር አይደለም። ሳምርዬ ካራቲስት ናት። በመጥፎ ነው የተናገርኩት አይደለም። ምክንያቱም ከሴጣን ጋር ራሱ ግብግብ ስትፈጥር ሚካኤል መጥቶ ቅዱስ ሚካኤል ታተሽ አድርጎት ከዛ ላጥ ብላ ሌብነት እኮ ነው። በነገራችን ላይ በሲኦል ያሉትን ሰርቃን የወሰደችዋል ሌብነት ነው። ላጥ አድርጋ 10 ሺህ በአንድ ክንፏ 10 ሺህ በሌላ ክንፏ አድርጋ ላጥ አድርጋ ይዛወጣች ሌብነት ነው እየሰራችው። ስለዚህ እኛ ወንጌሉን እንናገራለን፣ ህዝብ እናድናለን። ሌላው ያኮርፋል። ለምን? ቢዝነሱ ነው፣ ሽቀላው፣ ዳንሱ፣ ቁማሩ፣ ምኑ እዛ ላይ እንዲገባ ይፈልጋል። ይዋስ እውነተኛ ወንጌል ከክርስቶስ ውጪ እንደሌለ ያወቁት አጭበርብረዋል። የሀገር ታቦት መጥቶላል። የአዲስ ኪዳን ታቦት የለም። ታቦቱ ክርስቶስ ነው። ይሄን ያውቃል። እያወቁ ህዝቡ ይጨፈጭፈናል፣ ህዝቡ ያዋርደናል ብለው ስለፈሩ ነው። አሁንም አናቱ ላይ መክተፊያ ተሸክመው ፉን ፉን የሚል እኔ አይደለሁም ያልኩት። መክተፊያ ያለው ዘበነ ነው፣ ቃል በቃል መክተፊያ ውሸት። ስለዚህ በጣም ችግር አለ። በሚያሳዝን ሁኔታ ይሄ ድምቀቱ፣ ይሄ ሴሪሞኒው ደስ ይላል። ጴንጤ ጋር ስትገባ ምንም የለም። ለምን ምንም የለም መሰለ? ክርስቶስን ይዘህ ነው የምትገባው። በውስጥ ያለው ኃያሉን አምላክ፣ ኃያሉን ያማለደ ያስታረቀ አምላክን ይዘህ ነው የምትገባው። መስቀል ብቻ ነው ያለው። ጴንጤ ቤተክርስቲያን መስቀል ብቻ። ለምን ሲባል መስቀል ላይ የተከፈለው መከራ መገለጫው መታሰቢያ እንጂ እንጨት ነው። ለመስቀሉ አሁን አይሳለምም፣ ወረውረዋል። አልሳለምም መስቀል መስቀሉ ላይ የተሰቀለውን ያዳነኝ እንጂ መስቀሉ ኃጢአተኛ በሙሉ ሌላው መስቀልን ኦርቶዶክስ አይደል የምታቃጥለው? ኦርቶዶክስ መስቀል አታቃጥልም? አታቃጥልም? ታቃጥላለች። መልሱልኝ እዚህ ጋር ኦርቶዶክሶች፣ መስቀልን ታቃጥላለች ወይስ አታቃጥልም? ኦርቶዶክስ ታቃጥላለች አታቃጥልም? አሁን ልዘግብህ። አዎ ተግባባን። የዳመራ ቀን ዳመራ ያበሩና መስቀሉን ከላይ አድርገው ያቃጥሉታል። መስቀልን እንደው የሚያቃጥለው በክብር የማያስቀምጠው ኦርቶዶክስ መስቀል የዳመራ ቀን ያደርጉና ያቃጥሉታል። አይዟቸው፣ እኛ እውነት ስለምናወጣ መስቀል አድርገው በስነ ስርዓት መስቀሉን ያቃጥላል። ሀይ ብለህ ልትዋሸኝ አችልም። ስለምን ባህሉ ግርግሩ ደስ ይላል። የኦርቶዶክስ አሁን የምወደው ግርግሯን ደስ ትለኛለች። አልዋሽ ሰው ሆይ ሆይ ሲል ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ሮብ ዓርብ በማይጾም አጥንት የሚግጥ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ አጥሚት ይጠጣል ልክስክስ። እንደዚህ የሚባል መዝሙሮች አሉ። ዓርብ ሮብ የማይጾም አጥንት የሚግጥ ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ። ከአፍ የሚወጣው እንጂ ወደ አፍ የሚገባው ምንም ኃጢአት የለውም ይላል። ኢየሱስ ክርስቶስ ነው የሚናገር። ከዛ ይወጣል።
ተግባባ። ይህን ያሉት እነሱ ብለው እኔ ስዘምረው ግን ይደብራቸዋል። ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ፣ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክን፣ ሮብና አርብ አጥንት የሚግጥ ገብርኤል አይወድም ልክስክስ፣ ገብርኤል አይወድም ልክስክስ። አያል ይሄ ነው እምነት እንግዲህ። ሌላው ደስ የሚለኝ መዝሙር ይነሳል ቅዱሱ ከጠርሙሱ፣ ይነሳል ቅዱሱ ከጠርሙሱ፣ ይነሳል ቅዱሱ ከጠርሙሱ፣ ይነሳል ቅዱሱ ከጠርሙሱ። ሪሊ ታስቁኛላችሁ፣ ግን አይነፋም፣ ጌታን አይነፋም። እንደዚህ በልመናና በመዝሙር ግደለው። ቅዱስ ጊዮርጊስ ቢራን አልጠጣም ከሚል ቢሞት ይሻለዋል። ትቀልዳለህ። እንዲያው ምርጥ ማስታወቂያ ነው የሰራችሁላቸው። ምርጥ ማስታወቂያ ሰራችሁላቸውና ደስ ነው የሚለኝ። አሁንም የምናረገው አሁንም የምነግራችሁ ምንድን ነው፣ ህዝቤ በእንትን የተነሳ ጠፋ ይላል። ማስተዋል የለው፣ ማስተዋል የለው። ዘፈን ዲመን ነው። ዘፈን እንደነገርኳቸው የዮሐንስ አንገት የተቀላበት ዘፈን ንጉሱ የሱ ስህተት ነው እያለ ይነግረዋል። በጣም የተከበረና የተፈራ ነቢይ ስለነበረ ዮሐንስ ማለት ነው፣ የእግዚአብሔር ነቢይ ነው። እሱ ተው ይለው ነበር። የእህቱን ሚስት ነው ያገባው ንጉሱ። ተው ይለው ነበር ስለሚለው አይወደውም ነበር። ከዛ በእስር ቤት አስቀምጦት ነበር። ምን አገባ ብላ አሳስራው ነበርማ የእሱ ሚስት ማለት ነው። ከዛ ልደቱ መጣ። ሰውየው ፓሪ ማድረግ ጀመረ። በነገራችን ላይ ኢቭን ኦርቶዶክስ ልደት አታከብርም ነበር። ከኢየሱስ ክርስቶስ ልደት ውጪ አታከብርም ነበር። ዲመን ነው፣ ሌላው አይከበርም። እና የኛ የድሮ እናትና አባቶቻችን እድሜያቸውን አያውቁም፣ ስላልተማሩ ሳይሆን፣ ምክንያቱም ያውቃሉ። መስከረም፣ ጥቅምት፣ ህዳር እያሉ ሙሉ ዓመትን የሚያውቁ ፊደል የቀረጹ ሁሉ ነገር የሚያውቁ፣ እድሜ ግን አይከበርም። ልደት አይከበርም ነበር። የሚከበር አይደለም። ዲመን ነው ልደት ማክበር። በነገራችን ላይ ዲመን ልደት አይከበርም። ከኢየሱስ ክርስቶስ ልደት ውጪ አይከበርም። ይሄ ፋክት ነው። ሰው ግን ፋሽን አደረገው። ፋሽን አደረገውና ልደት ማክበር ተጀመረ። ሰው እየጠፋ መጣ። ዌስተርናይዝ ሊሆን እያለች ኦርቶዶክስ ጠፋች። ዘፈኑን የተቀበለችው በኃይለኛ ኦርቶዶክስ ናት። ይላል ልደት ዲመን ነው። ቀናቶችን መቁጠር የለብን። እግዚአብሔር የሰጠን ህይወት መኖር እንጂ ይሄን ዓመት ሞላኝ የሚባለው ነገር መኖር የለበትም። ምክንያቱም ሁልጊዜ ለእግዚአብሔር ሬዲ ሆነን መገኘት አለብን። ሁልጊዜ ምክንያቱም በርዝዴይ ሲከበር ምን ይደረጋል? መብራት ይጠፋና ሻማ ተበርቶ፣ ልክ ጥንቁልና ሲሰሩ ዊችክራፍት የሚሰሩት በምንድን ነው? በጨለማ አድርገው ሻማ አብርተውን። የዞዲያክ ሳይን አበሾች ይወዳሉ። ዲመን ነው። የዞዲያክ ሳይን ዲመን ነው። እሱን እንድትቀበል የዛ ወር ያንተ ማንነት ነው ብለው በአንድ ወር ሊወስኑ ፈልገዋል። ዲመናይዝ የሆነ ነገር ነው። ዞዲያክ ሳይኖች በሙሉ የተረገመ ዊችክራፍት ያለው መጥፎ መንፈስ። ተግባባን? ስለዚህ ጠንቋዮቹ ዊችክራፍት የሚሰሩበት ምንድን ነው መሰላችሁ? ምን ያደርጋሉ? ልክ ሃፒ በርዝዴይ ሲዘመርልህ ወይም ሲዘፈንላችሁ መብራቱ ይጠፋና ኬክ ልትቆርሱ ስትሉ ሻማ ብቻ በርቶ እፍ ትላላችሁ። ጠንቋዮቹ የሚያደርጉት ሻማ ነው የሚያበሩት። በጨለማ አድርገው ምን አድርገው ያንን ያደርጋሉ። የዛ ጊዜ ዲመን ይወስድባል። ዊሽ አርግ ትባላል፣ ተመኝ ትባላል። አየህ፣ በልደት ጊዜ ተመኝ ይሄንን ነገር ብለው ዊችክራፍት ጠንቋይ የሚሰራውን ነገር አንተ እንድትሰራው ያደርገዋል። ከዛስ በኋላ ምንድን ነው የምታደርገው? ልደት ሲከበር ፓሪ ነው የምታደርገው። አታመሰግን። አሁን እንደምናየው ሻምፓኝ ሲከፍቱ በየክለቡ ማ በርዝዴይ እያሉ ቀውጢ ሲያደርጉት ምን ሲያደርጉት ነው የምታውቀው። ስለዚህ በጣም ይሄ ነው ያ ኮከብ ቆጠራ። ኮከብ ይቆጥራሉ። አሁን ኮከብ በጣም ዲመናይዝ የሆነ ነገር በጣም አብሮ ይመጣል። ደብተራዎቹ የሚሰሩት እሱ ነው። ጠንቋዮቹ የሚሰሩት እሱ ነው። ስለዚህ ከዛ ነገር ብዙ መማር ያለበት ነገር እያለ ይህንን ነገር ነው ማለት እያንዳንዱ ነገር ስላለ ይህንን አሁን በየክለቡ በርዝዴይ የሚያከብረው ኦርቶዶክስ በየክለቡ ይህን ኦርቶዶክስ አትናገር። አሁን ለምሳሌ እንደው እግዚአብሔር እንደው ስታስቡት ሰርግ ላይ መዘመር ነው ያለበት ወይስ መዘፈን? እንደው በጌታ ስም። ስለዚህ የእንትኗን ልጨርስ። ምን አደረገች? ከዛ የልደቱ ጊዜ ንጉሥ ሄሮድስ የልደቱ ጊዜ ምን ሆነ? እቺ ሴት የሴትየዋ ልጅ በጣም አድርጋ ደነሰችለት፣ ያበደ ዘፈነችለት። ስትዘፍንለት በቃ በጣም ተደሰተ። ከተደሰተ በኋላ ምን አደረገ? እቺን ሴት የምትፈልጊውን ነገር አደርግልሻለሁ አለ። ልክ ሲላት እንደዛ ወዲያው ወደ እናቷ ሄደች። የምፈልገውን አደርግልሻለሁ አለ። የዮሐንስን አንገት ቆርጠ ስጠኝ አለችው። መጣና የዮሐንስን አንገት ቆርጦ ሳተ። ስለዚህ አሁንም በክለብ ደረጃ ስትሄዱ፣ ክለብ ላይ ስትጨፍሩ የሴት ጭን ለማየት ነው የምትሄደው። ሌላ ምንም ልታደርግ አትሄዱም። ክለብ
ሴቷ የምትሄጂው ወንድ ልጅ ጭንሽ እንዲመጣው ምን እንዲልሽ ነው የምትሄጂው። መወሻሸቅ አያስፈልግም። ወንድ ፍለጋ ነው ሴቷ የምትሄደው፣ ወንዱ ሴት ፍለጋ ነው የሚሄደው። እንዳትዋሽ። ሌላ ምንም ማድረጊያ ቦታ አይደለም። ወሬ አትሰማማም። በስነ ስርዓት ማውራት አትችልም። ምን ማለታችሁ? ክለብ የምትሄደው ወንዱ ሴት ፍለጋ፣ ሴቱ ወንድ ፍለጋ ነው የሚሄደው። ይሄን ነገር ግን ኢትዮጵያ ላይ ኖርማላይዝ ተደርጓል። ይህ ክለብ መስከሩ፣ መዘሞቱ፣ መቆሸሹ ኖርማላይዝ የተደረገው በሚያሳዝን ሁኔታ በኦርቶዶክስ ወንድምና እህቶቼ ነው። ሁሉም እያልኩ አይደለም፣ ሁሉም አልወጣኝ። ኳስ ስንሄድ የኢትዮጵያ ኳስ ላይ አብዛኛው ክለብ ላይ የምታገኘው ኦርቶዶክስ፣ አብዛኛው ሺሻ ቤት የምታገኘው ኦርቶዶክስና ሙስሊም፣ ጴንጤ አታገኝ። ጴንጤ ቀኑን ዘምሮ አምልኮ ኢየሱስ ያድናል ብሎ ሰብኮ ላጥ ብሎ ይሄዳል። ከዛ ማታ ላይ ጭፈራ ላይ በሙሉ የምታገኘው ሙስሊምና ኦርቶዶክስ አንድ ላይ። ሄጄ ስላየው የጠፋ ትውልድ ያፈራው ሙስሊምና ኦርቶዶክስ፣ የጠፋ ከንቱ ትውልድ አፍርቷል። መስተካከል አለበት። አዎ መስተካከል አለበት። የጠፋ ትውልድ አፍርቷል። ኦርቶዶክስም ሙስሊም አፍርቷል። በጣም አስቀያሚ ስርዓት የሌለው ትውልድ አፍርቷል። በዚህ ነገር ተጠያቂዎቹ ሙስሊምና ኦርቶዶክስ ናቸው። መስተካከል አለበት። መስተካከል በጣም አለበት። ይኸው ሶሻል ሚዲያ ላይ ሲበላቀጡ የምታዩት፣ በጣም ያልሆነ ነገር ሲሰሩ የምታዩት ኦርቶዶክስ ሙስሊሞች ናቸው። የማይመስል ነገር የሚያደርጉት እነሱ ናቸው። እና በድፍረት ይሄ እንዳልኳቸው የስዕል አምልኮ ምናምን ደፋር ያደርጋል። ዲመን አለበት ውስጥ ተሳዳቢ ያደርጋል። ክፋር ጨዋዎች አሉ፣ እየነገርኩ ነው። በሙስሊም ጨዋ፣ በኦርቶዶክስ ጨዋዎች አሉ። ማጆሪቲ ከወሰድክ ግን ባለጌ። አሜሪካ ላይ በየጭፈራ ቤት የምታገኘው ኢደር ሙስሊም ነው ወይም ኦርቶዶክስ ነው። ጌታ ምስክሬ አልዋሽም። ጌታ ምስክሬ ወይ ሙስሊም ነው ወይ ኦርቶዶክስ ነው። በየክለቡ የምታገኘው አበሻ ከሆነ ጠፍቷል። ትውልዱ ደፋር ሆኗል። የሙዚቃ ትሬንድ ነው የሚሰራው ሙስሊሙና ኦርቶዶክስ። የሙዚቃ ትሬንድ፣ ሙዚቃ መጣ ትሬንድ ነው። ወጠር ግንበት ወጠር ምናምን አልሽ እያለ የሚሰራው ሙስሊሙና ኦርቶዶክስ። የኒኪ መናጅ ቆሻሻ ዘፈን ላይ ቻሌንጅ የሚሰራው ኦርቶዶክስና ሙስሊም። የሆነ ዘፈን ይምጣ ቻሌንጅ የሚሰራው ኦርቶዶክስና ሙስሊም። የማይረባ ነገር ላይ የሚገኘው ኦርቶዶክስና ሙስሊም። እኔ ከዚህ በፊት ምስል ነበር ኮንሰርት በባዕል ላይ እንዴት ይሆናል ብዬ ከኦርቶዶክስ ጋር አንገት ለአንገት ተናንቄ አስቆሚያለሁ። አንገት ለአንገት። ለፋሲካ ጊዜ ኮንሰርት ነበረ፣ ለክሪስማስ ጊዜ ኮንሰርት አለ፣ የምን ጊዜ ኤኒ ኮንሰርት ነበረ። ጉሮሮ ይዤ አስቆሚያለሁ። ኮንሰርት የዘፈን ከጾም በኋላ ፋሲካን ጾመው ሆቴል ሙሉ ዝግ ነው። ድፍን ሆቴል ዝግ ነው። በሚያሳዝን ሁኔታ ድፍን ሆቴል መኝታ ዝግ ነው። ጾም ለመያዝ መኝታ ዝግ ነው።